ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሁሉም ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ ውዶችዬ? አሁን ደግሞ ከወጤ ኋላ ማለት ነው ወጤን ሰርቻለሁ፣ ያያችሁት ይሆናል። ለልጆቼ የፍሩን ሳይሆን በመጥበሻ የመጥበሻ ዳቦ ነው የምጋግረው። እዚህ ጋር ትንሽ ግማሽ ማንኪያ ግማሽ ፊንጃል ስኳር፣ ግማሽ ማንኪያ ጨው፣ አንድ ማንኪያ ካሜራ ይሄ እርሾ፣ ወተት 3 ማንኪያ ፓውደር ወተት አድርጌ ዘይት ትንሽ የዘይት አድርጌ እንደዚሁ እከድነዋለሁ ለ10 ደቂቃ። እንደዚህ ከቀላቀልኩት በኋላ እከድነዋለሁኝ። ከዛ ማሳያችሁ ይሆናል። ዱቄቱ ያውላችሁ ይሄን ይመስላል። ይሄን ነው የምጠቀመው እና ለልጆች ያላችሁ እንደዚህ በቀላል መንገድ ከአካብዳችሁ አትዩት። እንደዚህ በፍሩን የት ነህ እንደዚህ ወይን ነው እንደዚህ በቃ ቀለል ባለ መንገድ እንደዚህ አድርገን መስራት እንችላለን። አሳያችሁ ቀለል ያለውን ነው ማሳያችሁ። አብሽሩልኝ። ያውላችሁ ውዶችዬ ካሜራውን ትንሽ ተዋት ሳረገው በራሱ ሰዓት እኔ የቀላቀልኳቸው ኮፍ እያሉ ነው። አሁን ዱቄቴን ጨምርና ለውሰዋለሁ፣ እንቀላቅለዋለሁ ዱቄቴን። ያውላችሁ ዱቄቴ ይሄን ይመስላል። እጨምራለሁ ዱቄቴን። አለካም እንደዚሁ በግምት ነው የምሰራው። እንደዚህ አለካም። እንደዚህ ኬክም ተሰራ ነው መሰለም አለካም። ያው መጨረሻውን ምናይ ይሆናል። ጠብቁ እኔ ጋር እና ሀባይቢ በዚህ መልኩ አብክቻለሁ። የዳቦ ሊጤን እከድነዋለሁ ማለት ነው እስከ ቦካ ድረስ። እንደዚህ ነው ማድረጋት። በትንሿ ነው በቃ ቀለል ያለች። እኔ ቡና መጠጣ ከፈለኩ ሻሂ ምናምን ቁርስ እንደዚህ ቀለል አድርጌ ነው የምሰራት። ቂጣ አልወድም በነገራችን። ዝም ብሎ አላ ያልቦካ እንደዚህ ዳቦ አድርጌ ነው የምጠቀመው በቀላሉ ማለት ነው። እና አብራችሁን ቆዩ። መጨረሻውን ደግሞ ትከታተላላችሁ፣ አሳያችኋለሁ። በጣም ያኔ ቀለል ያለች እና ደግሞ ከአሰራሩ አንፃር የማትጠብቁት ዳቦ ነው የሚወጣው። አብራችሁን ቆዩ ውዶችዬ። ያውላችሁ ውዶችዬ ዳባችን በዚህ መልኩ ቦክቷል። አሁን መጥበሻ ላይ ገለብጠውና አሳያችኋለሁ። አበሳሰሉን እንዴት አድርጌ እንደምታጥፈው አሳያችኋለሁ። አብራችሁን ቆዩ እና ውዶችዬ በዚህ መልኩ ይህችን ትመስላለች ዳባችን። አምባሻ የትግራይ አምባሻ ነው የምትመስለው። ስትበስል ደግሞ ትታያለች እላችኋለሁ። እስኪያት እንዴት እንደምታምር ማለት ነው። አሪፍ ቀለል ያለች በቃ እንደዚህ አድርጋችሁ ያ ሰላም። እኔ በጣም ደስ ይለኛል እንደዚህ አይነት ያልተካበደ ነገር። እንደዚህ ቡንቁርስ ራሱ ቡናም እንደዚህ እንትን ማለት ከፈለጋችሁ ቀለል ባለ መልኩ ወይን ዳቦ ላንት ልበለህ እና ተመለስ እንደገና 3 ጊዜ መልሳችሁ እንደገና በሰንያ እንደዚህ አድርጋችሁና ድካም የሌለው ቀለል ያለ ነገር በቀላሉ ራሳችሁን ታስደስታላችሁ ማለት ነው። ቁርስም ዳቦም አይቀርም። አምባሻን ሰራ ነው የመጥበሻ አምባሻ ነው። ሳቷን ቀንስ አደርጋትና ከመጨረሻው ሳቱን ቀንሰውና አበስለዋለሁ። አብራችሁን ቆዩ። በዚህ መልኩ ዳቦዬን ጥጃለሁኝ። ዳቦዬ ያውላችሁ። አሁን ሲበስል ደግሞ አብራችሁን ቆዩ ታያታላችሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አትርሱና በርታቱ እንላችኋለሁ ውዶችዬ። እስከሚበስል አብረን እንጠብቅ እና ውዶችዬ ዳቦአችን በዚች የመጥበሻ ዳቦአችን በዚች መልኩ ተጠናቋል። ያውላችሁ በጣም ነው የምታምረው። ቢልአፊያ ብለናል። እንግዲህ እስኪ አስተያየት ስጡ። ላይክ፣ ሼር፣ ሰብስክራይብ በኮሜንት ዱቅ አድርጉ አስተያየት። እንዴት ነው የመጥበሻ ዳቦ? ቀለል ያለ ፈታ በሉ እንደዚህ ባለው በተሻለ አጋጣሚ እንደዚህ ያልተካበደ ምናምን ቡና ስታፈሉ እንደዚህ ቀለል ያለች አድካሚ ያልሆነች እና አሪፍ ዳቦ ናት። ጣፍጧ ምናምን ይጣፍጣል እላችኋለሁ። ተፈደሉ ቤትኩም ሐያኩሙላህ